ሄሎ ሄሎ የኔ ሩሩ ምን ፈለክ? ምን ፈለክ አትበል አንተ። ግጥም ጽፌልህ ነው ባለፈው ናፈቀኝ ምናምን ስትል አልነበር? ማን? እኔ አላልኩም። አንተ ብለሃል። ዝም ብለህ ስማ። አላልኩም። እኔ የግጥሜ ርዕስ በፍቅር ማዕበል ውስጥ ተዘፍቄ ነው ያለሁት፣ በእናትህ ድረስልኝ። ወይኔ ፍቅር በጣም ከባድ ነገር ነው፣ ሰውን ሊጎዳ ይችላል። እባክህ ተጠንቀቅ ጓደኛዬ፣ እንዳትሸወድ እባክህ አደራ። ኧረ በእናትህ ቢያንስ ቤት አስመጣው። እሺ ችግር የለውም ይመታል። እልልልልልል ይኸው። አይዞህ አታልቅስ፣ ይገባኛል ከባድ ነው ግን በቃ በርታ በእናትህ። ቆይ ምንድን ነው የምትለኝ? እኔ ፍቅር ያዘኝ ብያለሁ እንዴ? አዎ ይገባኛል፣ እንዲህ አላልከኝም እኮ። ይሁንና እንደዛ ያልከኝ መስሎኝ። ይሁን እንጂ ተጠንቀቅ እባክህ፣ በፍቅር ማዕበል ውስጥ እንዳትዘፈቅ እባክህ ጓደኛዬ፣ አደራ አደራ። ታይምስ ፎር ዋይ በቃ ሰብስበኝ ፈጣሪ ወይ